ከዛን እንደዚህ ከሆነ በኋላ 40 ሺህ ብር አጥቼ ሽጉጥ ገዛው 50 ጥይት ገዛው ልበቀለው ማለት ነው ሰዎች ሊጠይቁኝ በግ ይዘው ይመጣሉ በቀን 3 4 5 በግ ግቢ ይመጣል እነሱን እየሸጥኩኝ ተራቀምኩት ብር መሳሪያ ገዛውኝ ጥይት ገዛው ወደ 50 ሺህ ብር ምናምን አወጣው አልጋይ ላይ ተኝቼ ልጄ ያው ልጅም ስለሆነች የመጀመሪያ ልጄ ናናቲ ትባላለች በጣም ተጎድታ በጣም በቃ መታ አጠገቤ ስትተኛ አባስተለኝ እኔ በቀል ነበር ማስበው በቃ እኔን ካዩኝ በኋላ ሲደሰቱ ሲጫወቱ ምን ሲሉ ሳይ አምላኬ ያልኩኝ ካልጋይ ላይም ባለነሳለ እነዚህ ልጆች ቦይል ሸራ አጠገባቸው ነው ፍቀድልኝ ያልኩኝ እንደዚህ የሆነ መሳሪያውን አመጣውና ያው በኦሮሞ ባህል በገዳ ስርዓት እርቅ ተፈጸመ እርግም ሲፈጸም እኔ እሱ ማገኝበትን ነገር ነው ዛሬ እዚህ ቦታ ላይ ሆነን ልናገር ባለቤቴም ልጆቼም ጓደኞቼም ማያውቁ እናስታርቅ ሲሉኝ እሺ አልኳቸው ምክንያቱም ካልታረኩኝ እሱን ማግኘት ስለማልችል ማለት ነው መሳሪያውን ሁሉ ነገር ሬዲ አድርጌ ያለው ደግሞ እሱ እኔን የመታበት መሳሪያ አይነት ነው የገዛሁት 50 ጥይት የገዛሁት ደግሞ በአደባባይ 8 10 እሱ ላይ እንትን ካልኩ በኋላ ከሱ ኋላ የሚመጡትን ሊጨርስበት ነበር ሐሳቤ ይሄ ሁሉ ከሆነ በኋላ ለባለቤቴ የማልነገርኩ መሳሪያ እንደገዛው ግን አይታለች ምን ሊያደርግልን ነው ስትለኝ አይ ዝም ብዬ በቃ ለማስቀመጥ ፈልጌ ነው አልኳት የህግ እንትን ጥያቄው ደግሞ እንዳይከርብኝ ፍቃድ አወጣውበት መሳሪያውን ማለት ነው ያው ሰው ገለ አንዳንዴ ፍቃድ ያለውና ፍቃድ የሌለው ቅጣቱ አንድ ስላልሆነ ማለት ነው ይሄን ሁሉ ካደረኩ በኋላ ሽምግልና የተፈጸመለት መሳሪያውን ይዤ ለመሄድ ፈልጌ አዳራሽ ውስጥ ነው የሱ ቤተሰቦች የኔ ቤተሰቦችም ሁሉም ባሉበት ጓደኞቼ ባሉበት ነው የተጠራውና ተሸክሜ መሄድ ስለማልችል ራሴንም ተሸክሜ መሄድ አልችልም በሰዓቱ ገና ሰውነቴ እንዳለ በስብሶ ቆሻሻው ነበር ከኔ ላይ የሚራገፈውና ያው የሞተ ሰውነት ስለሆነ 18 ቀን 20 ቀን አይሲዩ ውስጥ መተኛት ምን ያክል ከባድ እንደሆነ አንድ ቀን የተኛ ያውቀዋልና እንደዛ ሆኜ ልክ ቀጥታ እሱን ለመበቀል እያሰብኩ ልጆቼ እንደገና ደግሞ ያው መልእክት መጣልኝ እንዳክስቴ ለንደን አለች በስልክ ተጸለየልኝና ያንተ ህይወት 2010 በዚህን ቀን አብቅቷል ካሁን በኋላ ያለው ህይወት እግዚአብሔር የምታገለግልበትና ለሌሎች ምሳሌ የምትሆንበት ጊዜ ነው ተብሎ ተጸለየልኝ ያንን ተቀበልኩኝ ከዛ መሳሪያው ከአንድ አመት በኋላ ከቤት ያወጥቼ ሽጬ ስራ ጀመርኩበት ዛሬ እግዚአብሔር የተመሰገነ ይሁን የተሻለ ህይወት ነው እየኖርኩ ያለሁት አሁን እኔ የምፈልገው እዚህ ጋር ስለ ይቅርታ ስታስተምር እኔ በባለፈው ጉዳቴ እስረኛ መሆን አልፈልግም ነፃ ወጥቻለሁ እግዚአብሔር የተመሰገነ ይሁን ጓደኛዬ ግን ከምንም በላይ ተጎድቶብኛል አብረን ካደግንበት አብረን ከሚኖርበት ቤት ውስጥ ወጥቷል ልጆቹ በኪራይ ቤት ውስጥ ነው እየተሰቃዩ ያሉት ሁሉም ሸሽተውታል በእኔ ምክንያት ማንም አምነው ሁለታ ሰው ቢሞት መጥቶ ይቀብር እሱ ጉዳት አልፈልግም ጉዳት በእኔ ይብቃ ልጆቼና ልጆቹ አብረው እንዲኖሩ ፈልጋለሁ ቸሩ አባቴ እሱ ይቅርታ ታደርግለታል በፊት ላይ ስሙላ ነበር ከዛሬ በኋላ ግን 100% ይቅርታ አድርጌለታለሁ ከዚህ በፊት ስለ ይቅርታ ሳስተምር ሰምተኝ ታውቃለህ ባይዘ ወድቄ ከተነሳውና አልጋ ላይ ተኝቼ ነው ማርሴል ቲቪ የሚባል መከታተል የጀመርኩት 2010 ማለት ነው ስለ ይቅርታ ስታስተምር ዲቴል እንደዚህ ባይሆንም ሃይላይቱን እከታተል ነበር የኔ ቤት ውስጥ አሁን ብደውልላቸው ልጆቼ ማርሴል ቲቪ ነው የሚከታተሉት ሌላ ቴሌቪዥን አልከታተልም
አቤ ውድ ወንድሜ ታላቄ ሳታውቅ ነው የጨከንክብኝ። እኔ ባንተ ላይ ዛሬ እጄን አላነሳም። አንተ በመሳሪያ ብትመታኝም በጥፊ አንተን የምመታበት ኃይል የለኝም። እግዚአብሔር ለኔ ዳግም ሕይወት ሰጥቶኛል። ዛሬ በቤቱ ለሌሎች ምሳሌ እንደሆነ አድርጎኛል። አንተም ባለቤትም ልጆችም በእኔ ምክንያት ከቤታችሁ ከሞቀ ትዳር ተፈናቅለ ሌላ ቦታ እየኖርክ እንዳለ አውቃለሁ። አሁን ግን አብረን ተመልሰን እንደ ድሮ ተቃቅፈን ሰርተን እንዲያልፍልን እንፈልጋለሁ። እንደምን ኑሮ ይመቸኛል፣ የዓለም ኑሮ አንገፍግፎኛል፣ ብዙ አራቅቶኛል። ቸሩ አባቴ እሱ ይሻለኛል። መድኔ ጋር መለሳለሁ፣ ሐዘኔን በዚያ ረሳለሁ። ጉስቁልና የሚቀራ እግዚአብሔር ከምንም በላይ የእሱ ልጅ በጣም ነው የሚወደኝ። አቤ ከሌለ ያው በእኔ ምክንያት አባቱን አኩርፏል። ልጅ ነው እንዴት እንደዚህ ታደርጋለህ ብሎ ማለት ነው። 10 ዓመት ነው እንዴት ደቻሳ እንደዚህ ታደርጋለህ ብሎ አውቃለሁ። ስለዚህ አንተም አበበም ዓለም ባለቤቱ ትሸሸኛለች ሁሌ መንገድ ላይም ስታየኝ፣ ያው ውስጧ ሳይኮሎጂካሊ ከተፈጠረው ነገር ማንም ምንም ይበል ማንም ምንም ያወራ ስለሰው የሚመለከተን ነገር የለም። የተጎዳነው እኛ ነን፣ የተካስነውም በእግዚአብሔር እኛ ነን። ስለዚህ የካሳ ዘመን ከፊታችን እንዳለ ሁሉ አምነን ካሁን በኋላ በእግዚአብሔር ቤትም ለራሳችንም አብረን የምንኖርበት እንጂ ስለ ሰው ይሉኝታ ትተን ዓለም በጣም ነው የምወድሽ፣ በጣም ነው የማከብርሽ። ልጆችንም ዛሬ 3 ልጅ አለሁ፣ ከዚያም በኋላ አንድ ልጅ ወልደዋል አውቃለሁ ስለምከታተል። እግዚአብሔር ልጆችን ይባርክላችሁ፣ ልጆቻችሁን ይባርክላችሁ። የኔም ልጆች ደግሞ እግዚአብሔር ይባርክልኝ። ስለ ይቅርታ ሳስተምር ምን የትኛው ሐሳብ ነው የነካ? ስለ ይቅርታ ስታስተምር ያው ከመጀመሪያ ጀምሮ ያው ዲቴል ስከታተል ነበር ነው ስለሚያመኝም ብዙ ሰዓት መቀመጥ አልችልም። በዚህ 30 ደቂቃ 40 ደቂቃ አልቀመጥም። ምናልባት እዚህ አካባቢ ያሉ ሰዎች ያሉ 4 ሰዓት አይደለም እኔ እስከ ማታም ብትቆይ ጉዳይ አይደለም። አሁን እቀመጣለሁ እከታተላለሁና ስለ ይቅርታ ስታስተምር ያው በብዛት በእንባ ነው ቁጭ ብዬ ስከታተልክ የነበረው። ከምንም በላይ ደግሞ ይቅርታ ስታደርግ እኔ በፊት ይቅርታ ሳርግ የመጣውበት ወይና ዛሬ ያደረኩበት የተለያየ ነው። ከምንም በላይ በቃ ይቅርታ ማድረግ ማለት ሆኖ መገኘት ነው ለኔ እንጂ ዝም ብለ ማስመሰል አይደለም። ስለዚህ ሆኜ እገኛለሁ። ካሁን ባይዞ እንደዚህ ምናምና እኔ እንባ ደርቆልኛል። አሁን ማለቅስበት ሰዓትም አይደለም። ቢኮዝ ብዙ ጊዜ ሰይጣን ባንተ እንባ ይደሰታል። የኮምፓሽን ልጅ ነኝ። ፕሮጀክት ውስጥ ነው ያደግኩት። የጌታን ቃል እያወቅህ ስታድግ ፈተና ይበዛብሃል። አንዴ ባካረጋለሁ፣ አንዴ ገባለሁ፣ አንዴ እወጣለሁ። ይሄ ደግሞ ፈተና ያበዛብሃል። ሲቀጥል ደግሞ እግዚአብሔር እነዚህ ችግሮች ችግር አይደለም፣ እግዚአብሔር ስለሚወደኝ ነው የቀጣኝ እንድማርበት እንድመለስለት በቤቱ ሊያኖረኝ በእኔ አንድ ህይወት ሊያድን ነው የፈለገውና በቃ ባለቤቴም ሲስተር አለምነሽ ኪያዬ በጣም ነው የምወድሽ። ሙሉ ጊዜን አልሰጠውሽም፣ ለልጆቼ ሙሉ ጊዜ አልሰጠውም። ካሁን በኋላ ከእግራችሁ በታች ዝቅ ብዬ እኖርላችኋለሁ። ለቤተሰቦች አጨብጭቡለት። ስንተኛ ነው እሱ? ኩላሊት እንዴት ሆነ? የኩላሊት ጉዳይ እንዴት ሆነ?
ዲያሊሲስ ያው አቁም ያለው 1.2 ነው መሆን ያለበት ግን ያው 1.4 1.8 ምናምን ይሆናል እንትኑ እንደዛም ሆኖ ለዲያሊሲስ የሚያበቃ ነገር ስላለ መጀመሪያ በጣም ኦቨር ሆኖ ነው ፌል ያደረገው ሁለቱም ዶክተር ተመልሷል እግዚአብሔር የተመሰገነ ይሁን ከምንም በላይ ከዚህ በኋላ ደግሞ ፍጹም ጤና ፍጹም ደስታ ፍጹም ሰላም ፍጹም በረከት በኢየሱስ ስም ባንተና በቤተሰብክ ላይ ይሆናል በይቅርታ ቂም ይከስራል ጥላቻ ያፍራል አሁን አንተ ለወንድምህ በሰጠው ይቅርታ የከሰረው ቂም ነው ያፈረው ጥላቻ የተዋረደው ሰይጣን ነው ስንተኛ ነው እሱ አጨብጭቡለት